አደጋ ሲፈጠር ሰው ሰራሽ ማለት ለምሳሌ ከአቅም በላይ የሆነ አመፅ ሲፈጠር ለሾርት ታይም ይመጣል። ሰው ሰራሽ ጎርፍ፣ ሌሎች አይነት ነገሮች ሲመጡ አሁን ግን for last 5-6 years ጦሩ ከህዝብ ውስጥ ገብቶ መጋጨቱ ብቻ አይደለም ማለቂያ የሌለው ጦርነት ውስጥ ነው። ኦሮሚያ ውስጥ ለ6 ዓመት፣ አማራ ውስጥ ላለፉት 2 ዓመታት 20 ወራት ትግራይ ውስጥ አሁንም ኖ ፒስ አይነት ሁኔታ ነው ያለው፣ ግን ስቲል ስታንድ ባይ ያለበት ሁኔታ ነው ያለው። ይሄ የተቋሙን አቅም አንደኛ ተቋሙን በጣም ቢዚ አድርጎታል፣ ሸክም አብዝቶበታል። ይሄንን ሸክም ተሸክሞ ለመሄድ ቅድም እንዳልኩ ሃርድዌሩን ብቻ ነው የተጠቀመ ያለው። ምክንያቱም የፖለቲካ ስትራቴጂ እየሰጠው አይደለም፣ የፖለቲካ አመራር እየሰጠው አይደለም። የፖለቲካ አቅጣጫ የለም፣ ስትራቴጂ የለም። ስትራቴጂ ቅድም እንዳልኩ ፖለቲካዊ፣ ኢኮኖሚያዊ፣ የሴኩሪቲ ስትራቴጂ መኖር መቻል አለበት። ኢትዮጵያ አሁን ባለፉት 6-7 ዓመታት ይሄ ናሽናል ሴኩሪቲ ስትራቴጂ እንኳን የላትም። የተጻፈ የናሽናል ሴኩሪቲ ስትራቴጂ የለም። አይ ሪሜምበር አንድ ጊዜ አብይ አንድ መለጽ የጻፋት ነበረች፣ የቤታዊ ዲሞክራሲና የሰራዊቱ ግንባታ መጽሐፍ አለች። ድሮ ነው ያነበብኳት። ይዞ መጣ አንድ ቀንና ይሄ ሀገር አፍራሽ ዶክመንት ነው፣ ይሄ ዶክመንት ነው የዚህ ሀገር ችግር መቀደድ አለበት ሲል፣ ቆይ ከመቅደድ በፊት በሌላ ነገር እንተካው እናንብበውና በደንብ ከውስጡ መወሰድ ያለበትን ወስደን ገንቢ የሆነው ወስደን አፍራሽ የሆነውን ከውስጡ ጥለን አዲስ የመከላከያ ግንባታ ሰነድ ይዘጋጅ። ከዛ በኋላ ይሄኛው መግደል ይቻላል። ከመግደል ራሱ ለታሪክ ከመድ ሸልፍ ላይ ማስቀመጥ ይቻላል አልኩት። ሶ without any political strategy, without proper economic strategy እየተደረጉ ያሉ እነኚህ ማብቂያ የሌላቸው ጦርነቶች መከላከያው ላይ ከፍተኛ ጫና አጥተዋል። ይሄ መከላከያ ቢፈርስ ደንታችን አይደለም የሚሉት ኃይሎች they have to be very serious። ምክንያቱም አንድ ነገር ማፍረስ ቀላል ነው፣ መገንባት ከባድ ነው። እነመለስ ኢህአዴግ አንድ ካሰሩ ስህተት ውስጥ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር። እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመሰሉት ኢህአዴግ ጦር የሚል ይዘው ነው የመጡት። እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉም። ኢንስቲትዩሽናል ሚሞሪ ሎስ ነው የፈጠረው፣ በተለይ በአየር ኃይል። አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል። ፓርትሊ ተስትሩ። ምክንያቱም እንደዚህ ስፔሻላይዜሽኖች አሉ፣ ተቋማዊ ስፔሻላይዜሽኖች አሉ። ይሄ የኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዳርድ አርሚ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው የመጣው። ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለ ሥላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው። አዎ ችግር አለው። ወንጀሎች ይፈጽማል። አዎ ለውጥ ስታመጣ ለዛ ነው እኔ ኢቭን በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን ማልደግፍበትና ጥገናዊ ለውጥ ያስፈልጋል የምለው ነገሮችን ሙሉ በሙሉ አፈርሰን እንሂድ ማለት ስትንደው አብረህ የምታጣው ነገር አለ። በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ ፖለቲካል ፓርቲ ብታፈስ ችግር የለውም፣ አዲስ ተመሰርታል፣ ብዙ ምን የለውም። ወታደራዊ ተቋሞች ግን የሴኩሪቲ ተቋሞች በጣም አስቸጋሪ ነው። አንድ ከዚሁ ጋር አያይዤ የደህንነቱን ልስጥ። አብይ ጌታቸው አሰፋን ሲያባርር የሄደበት አካሄድ የኢትዮጵያ መንግስት እስከዛሬ ድረስ ተመልሶ በቂ የሰብአዊ መረጃ ኃይል ማደራጀት እንዳይችል አድርጎታል። ምክንያቱም የተቋማዊ እንትሮች አሉ፣ ተያይዞ ሰንሰለቶች አሉ። ከጊዜ ወደ ጊዜ ከትውልድ ወደ ትውልድ እየወረስክ ትመጣ። ኢህአዴጎች ሲመጡ መከላከያ ብቻ ሳይሆን የነበረውን ደህንነትም አፈረሱ፣ የተወሰኑ ሰዎችን ወሰዱ።
አብይ መከላከያውን እንኳን ብዙም ባያፈርሰው ደህንነቱን አፈርሶት መልሶ ለመገንባት እስከዛሬ ኒስ ናሽናል ኢንተለጀንስ ሴኩሪቲ ሰርቪስ ናሽናል ኢንፎርሜሽን ሴኩሪቲ ሰርቪስ የሚባለው ኃይል በሂውማን ኢንተለጀንስ እስካሁን ወደ ነበረበት መመለስ አልተቻለም። ስለዚህ ነው አሁን ሶማሊያ ላይ ያለን እጥረት ብዙ መናገሩ ነውር ነው፣ እውነቱን ለመናገር የሚያሳፍር ነው። ፕራክቲካሊ ኢትዮጵያ ዛሬ የሚመጥናትና ሩብ የሚመጥናት የደህንነት ተቋም የላትም። መከላከያ ብቻ አይደለም ማለት ነው፣ የደህንነት ተቋሙ ራሱ በጣም ተዳክሟል። አንዳንድ ራሳቸውን ይሸውዳሉ። ልክ አብይ ከኢንሳ ስለመጣ ብቻ ኢንሳ ላይ ኦብሰስ የማድረግ ኢንፎርሜሽን ሴኩሪቲ ወይ ደግሞ ኢንፎርሜሽን ኢንተለጀንስ ጠቃሚ ነው፣ ግን በኢትዮጵያና በአፍሪካ ተውና በዓለም ላይ ራሱ የሳይበር ሴኩሪቲ የሂውማን ሴኩሪቲው ሰፕሊመንተሪ ነው እንጂ ድጋፍ ሰጪ ነው እንጂ ሬፕሌስ ሊያደርገው አልቻለም። ገና it's not there yet. Human intelligence is key. የሂውማን ኢንተለጀንስ የኒስ አቅም በጣም በጣም ተመናምኗል። ይሄ ደግሞ ከመከላከያ ጋር የሚያያዝ አንዱ መከላከያ ቅድም እንዳልኩ መከላከያ በካውንተር ኢንሰርጀንሲ በፀረ ሽምቅ ትግሉ ሊሳካለት ያልቻለውና አማጺው ከጊዜ ወደ ጊዜ አቅሙንም ስፋቱንም እያሳደገ የሄደበት ምክንያት ምንድነው? የኢንተለጀንስ ሰርቪስ መዳከም መከላከያው ብላይንድ ሆኖ እንዲሄድ ያደረገው። ኦፍኮርስ መከላከያ የራሱ ኢንተለጀንስ ዲፓርትመንት አለው፣ ሪሌቲቭሊ ኦኬ ናቸው። ግን ከሲቪሊያን አንፃር የሚመጣው በጣም ከመዳከሙ የተነሳ they are shooting blind አየህ። እና ይፍረስ የምንለው ነገር መለወጥ ያለበት ቢሄቪየሩ ነው፣ ኢንዶክትሪኔሽኑ ነው፣ ህግን እንዲከተል ማድረግ ነው፣ ዓላማውን በግልጽ ማስቀመጥ ነው፣ ወጣ ብለው ጥፋት የሚያጠፉትን ማረም ያማሆኑትን ነቅሎ ማውጣት እንጂ እነዚህን ተቋማቶች ማጠናከር እንጂ ማዳከም ለህዝብም ለሀገርም ይጠቅማል ብዬ አላስብም። ጥሩ፣ ይሄንን ካነሳ ሃይቀር በጣም ጠንካራ ርዕስ ነው ይሄ፣ በተለይ ከመከላከያ ጋር በተገናኘ አሁንም እያወራንበት ያለ ነው። አንድ ነገር ላንተም ላንሳልህና ምናልባት ለመከላከያ ሰዎችም የሚተላለፍ መልእክት እና ራሳቸው እንዲፈትሹም የሚሆን ጥያቄ ይመስለኛል። ቀጣይ ጥያቄ የሚሆነው ከመከላከያ ጋር መከላከያ እንደ መከላከያ የራሱ ተቋም አለው። ለህገ መንግስቱ ነው ተገዢነቱ። ከህዝቡ ጋር እየተዋጋ ነው ያለው። ለዚህም ትልቅ ዋጋ እየከፈለ ነው ያለው። ለዚህ ትልቅ ዋጋ እየከፈለ ያለ ድርጅት ወይ ደግሞ ተቋም የራሱ ስብዕና የለውም ወይ? ግለሰብ እንደፈለገ የሚነዳው ከሆነና አይ በቃ እዚህ ጋር ጦርነትን አቁም፣ ቁጭ ብለህ ተደራደር፣ በሰላም መንገድ መፈታት ያለባቸውን በሰላም መንገድ ፍታ፣ ካልፈታህ ግን መከላከያ ከእንግዲህ ላንተ የሚዋጋበትና የሚሞትበት ጉዳይ የለውም። ሀገሪቱ ውስጥ ያሉ የፖለቲካ ድርጅቶችና ተቋማት ሀገሪቱን ለተሻለ የፖለቲካ መድረክ ሊያዘጋጇት ይገባሉ፣ ያንተ ጉዳይ እዚህ ጋር ሊቆም ይገባል ብሎ ስርዓቱን ወይ ደግሞ አብይ ግለሰብ ሆኗልና ይህንን ስርዓት ማስቆም አይችልም ወይ መከላከያ? ይህንን ማድረግ ካልቻለስ ለመከላከያ መቆርቆሩና በዚህ ደረጃ መከላከያን ሰንሰለት ነው ብሎ መናገሩ ከግለሰብ አገልጋይነት በተሻለ እንድንመለከተው ያደርጋሉ የሚሉ ሰዎች አሉ። ምንድነው እይታ ያንተ ጉዳይ እዚህ ላይ? መከላከያዎችም ራሳቸው እንዲመለከቱ ፈልጋለሁ በዚህ ጉዳይ ላይ። ያን ሀገር መከላከያ ሀገር ያስጠብቃል። ትዕዛዝ ግን ኦልሞስት ኦልዌይስ በወቅቱ ስልጣን ላይ ካለው የሲቪል አመራር ነው የሚቀበለው። በተለይ ደግሞ አሁን ያለው ኢትዮጵያ ውስጥ ያሉት መኮንኖች በመለስ ተቀርጸው የመጡ ናቸው። የመለስ አቋም ደግሞ በተለይ ከራሱም ስልጣን ከሁሉም አንፃር የነበረው ኢንዶክትሪኔሽን የፓወር አምቢሽን እንዳይኖራቸው የስልጣን ምኞት እንዳይኖራቸው ተደርገው የተቀረጹ ናቸው እና ቲዎሬቲካሊ በሁሉም ሀገር ወታደሩ የፖለቲካ ፍላጎት እንዳይኖረው የስልጣን ፍላጎት እንዳይኖረው ማድረጉ የሚመከር ነው። አሁን አንተ ወደ አነሳው ጥያቄ ወስደናል። አንድ ወታደራዊ ኃይል ኦፍ ኮርስ ዓላማው በጊዜው ስልጣን ላይ ላለው ሲቪሊያን አመራር መታዘዝ ነው፣ ማስፈጸም ነው። ያ ሲቪሊያን አመራር
ከህግና ስርዓት ውጪ ወጥቶ በተለይ ደግሞ ብሔራዊ ህልውናን የሚጎዳ ስራ ሀገርን የሚያፈርስ ስራ ውሳኔ ሲወስድ እርምጃ ሲያዝ ምን ማድረግ አለበት የሚለው ብዙ ጊዜ አፍሪካውያን ውስጥ ችግር እየፈጠረብን የመጣው ይሄ ነው። ምክንያቱም የሲቪሊያኖቹ ከስልጣናቸው ከህግና አሰራር ውጪ ብሔራዊ ጥቅም እየጎዱ በሄዱ ቁጥር እንዲህ አይነት ጥያቄ ከህዝቡ ሲነሳ እንዲህ አይነት ጥያቄ ወታደሮቹ ላይ ጫና ይፈጥራል። ጫና ብቻ ሳይሆን ኢንሴንቲቭም ይፈጥርላቸዋል። ወታደሮቹ ወደ እርምጃ የሚሄዱበት ሁኔታ ይፈጥራል። ኢትዮጵያ ውስጥም ይሄን ጉዳይ አጀንዳ ሆኖ መምጣቱ ወታደሮቹ ላይ ጫና እየፈጠረ ነው። ምንም ጥያቄ የለውም። sooner or later they will be forced to take action። በዲሞክራሲ እንደሚያምን በሲቪሊያን አመራር ሲቪሊያን ኮንትሮል ኦፍ አርምድ ፎርስስ እንደሚያምን ሰው አድቮኬት ባላረግም ኢኔቪታብል እየሆነ እየመጣ ነው ያለው። ምክንያቱም ይሄ ወታደራዊ ኃይል ኦቨር ስትሬችድ ሆኗል። ከራሱ ህዝብ ጋር እንዲዋጋ ተደርጓል። የወታደራዊ ስራ በተጨማሪ ከፍተኛ የሆነ የሲቪል ስራ እንዲሰራ እንዲሸከም ተደርጓል። ጫና እየፈጠረበት ነው። አብይ አምና ሲናገር አንዳንዶች የወታደራዊ መፈንቅለ መንግስት ያስባሉ፣ አይሳካም እናውቃለን ምናምን ሲል ነበረ። ራሱን እየሸወደ ነው። ምናልባት እሱ ከላይ ያሉትን 5-10 ጀነራሎች በተለያየ መልኩ ይያለው በገንዘብ ይያለው አሰራሮች ያለው ብሎ አስቦ ሊያስብ ይችላል። that's not true። አብዛኛው ከውስጥ በማከል ያለው ኢቨን ሲኒየር ላይ ያለው አመራር የሀገሪቷን ችግር እኔና አንተ ከምንረዳው በላይ ይረዳል። እኔና ካንተ የበለጠ ቁጭት አለው። አምፀው ጫካ ከገቡት ልጆች ባልተናነሰ ስሜት አለው። ይሄ ወታደር እኮ የገበሬ ልጅ ነው። እናቱ አባቱ ቤተክርስቲያን መስጊድ መሄድ እያቃታቸው የሞተ መግባር እያቃታቸው ቤታቸው እየተቃጠለ እየተዘረፉ ያለው ወታደር ነው። ወታደር የሆነው የሀገርን ህልውና ለማስጠበቅ የሀገር ደህንነት ለማስጠበቅ ነው። ኢንድለስ የሆነ የሀገር ቀውስ ውስጥ ሲገባ በቃ የሚልበት ደረጃ የሚመጣበት ጊዜ እየተቃረበ ነው ያለው። ያ ምን ያመጣል? በስፋት ልንወያይበት የምንችለው ነው። ግን እንደኔ አሁንም ውግንናዬ ከከሌ ጀነራል ከከሌ ምናምን የሚል ነገር ሳይሆን እንደ ተቋም ግን ተቋሙን ፉሊ ዲሌጂቲማይዝ ማድረግ ይጎዳናል። ተቋሙን መገሰጽ፣ መተቸት፣ ጥፋቶች እንዲታረሙ ማድረግ፣ ከፍተው የወጡ መኮንኖችን ማጋለጥ ተገቢ ነው። ሆኖም ግን ተቋሙ የመከላከያም ሆነ የብሔራዊ ደህንነትም ሆነ የፖሊስም ኃይል ቢሆን አፍርሰን በአዲስ እንተካለን የሚለው ሀሳብ አደጋ ከዶክትሪኑ ውጭ ተጉዞ ጀዋር በደንብ እንድንመለከተው የፈለኩት በደንብ አድምተን እንድናወራ በተለይም በርካታ ሰዎች ለመከላከያ ተስልባለው ጀዋር የሚሉ ነገሮችን ስለሚያነሱ ነው ይህን ነገር በደንብ ጠንክሬ እዛ አካባቢ እንድናወራ የፈለኩት። ራሳቸው መከላከያ ራሱ እንዲገመገሙም ጭምር ነው ድጋሚ ይሄንን ነገር የምናገረውና ከዶክትሪኑ ውጭ ወጥቶ መከላከያ ለግለሰብ ታዛዥ ሲሆን እና ለግለሰብ ታዛዥ ሆኖ ሞላ ሀገሪቱ ጦርነት ሲያውጅ ግለሰብ መከላከያ እየላከ ሁሉ ነገር ሲያደርግ ይፍረስ ቢባል ምኑ ነው ክፋቱ? ወይ መከላከያ ራሱን ካላረመ